አንበሳና አህያ ብዙ ትኩረት ማግኘት አህያን ራሱን እንደ አንበሳ እንዲቆጠር ያደርገዋል። አደገኛው ነገር ሰዎች ሁል ጊዜ ሙገሳን፣ ውዳሴንና ትኩረትን ሲያገኙ ራሳቸውን ማሻሻል ያቆማሉ። አስቀድመው ልዩ እንደሆኑ ማመን ይጀምራሉ። ነገር ግን አንበሳ እኔ አንበሳ ነኝ ብሎ ማወጅ አያስፈልገውም። ድርጊቱ ይናገርለታል። ትሁቱ ዲስፕሊን ይኖራል። የምታገኘው ትኩረት እድገትህን እንዲተካው አትፍቀድበት። ምክንያቱም ደረስኩ ብለህ ባሰብክበት ቅጽበት ማደግህን ታቆማለህ። ዛሬም ሀብቴ ከመሰለ ገና ቂል ነህ ማለት ነው። የፈረንጅ ውሻ ይመስል ወፍራም ሀብል ማሰር፣ የሳሎን ውሻ ይመስል ጌጥ መደርደር፣ ሞዴል ይመስል ብራንድ በብራንድ ላይ መደራረብ፣ የሚቸገር ቤተሰብ ያጣ ይመስል ብልጭልጭ ጫማዎችን መግዛት፣ በህይወት ተስፋ እንደቆረጠ ሰው ዛሬን ጨፍሬ ልሙት ማለት፣ ይሄ ውስጣቸው ባዶ የሆኑ ሰዎች ራሳቸውን ለማታለል የሚያደርጉት እንጂ ሀብታምነት አይደለም። ስለ ሀብት ለማወቅ ከፈለግ የንግድ ስትራቴጂን አንብብ። እኔም እነግርሃለሁ። ፎሎ አድርግ። ሐሳብህ የሰይጣን ሐሳብ መሆኑን የምትለይባቸውን 7 መንገዶችን ልንገርህ። 1. እረፍት የሚነሳ ከሆነ ከሰይጣን ነው። 2. ሰውን ስለመጉዳት ከሆነ የሰይጣን ነው። 3. ህመምህን የሚያስታውስ ከሆነ የሰይጣን ነው። 4. ጨለማውን የሚነግር ከሆነ የሰይጣን ነው። 5. ውጤቱ ጥፋት ከሆነ የሰይጣን ነው። 6. ከፈጣሪ የሚያጣላ ከሆነ የሰይጣን ነው። 7. ከሰዎች የሚያለያይ ከሆነ የሰይጣን ነው። ይህንን ፔጅ ፎሎ ካላስደረገህም የሰይጣን ነው ብለን እንውሰደው። ድሃ ሆነ ድሃ ጓደኛ አትያዝ። እውርን እውር አይመራውም፣ ድሃንም ድሃ አይረዳውም። የሰዎች አስተሳሰብ፣ ፍርሃትና ተስፋ መቁረጥ እንደ ተላላፊ በሽታ ወደ አንተ ይሸጋገራል። ካለህበት ህይወት አዘቅት መውጣት ከፈለግ በተለይ የመቀየር ረሃብና ጥማት ከሌላቸው ድሃ ጓደኞችህ ራቅ። ህልምህን አይሆንም እያሉ የሚያመክኑ ሰዎች ከጎን ካሉ ውድቀትህ የተረጋገጠ ነው። ከፍታን ከፈለግ አእምሯቸውን ካሰፉና ካደጉ ሰዎች ጋር ተሰለፍ። የንግድ ስትራቴጂ መጽሐፍንም አንብብ። ተነስ፣ ወድቆ መቅረት አልተፈቀደልህም። ያሰብከውን ጉዞ የጀመርከው በታላቅ ጉልበት ነበር። አሁን ግን በደረሰብህ የህይወት ወገራና ውድቀት ምክንያት ጉልበቶች ዝለዋል። ከእንግዲህ አልችልም ብለህ መንገድ ላይ ልትቀር ጫፍ ላይ ነው የደረስከው። ነገር ግን ሰማኝ፣ ትልቁ ውድቀት መውደቅ ሳይሆን መንገድ ላይ መቅረት ነው። ፍጹም ሆነ እንድትደርስ ማንም አልጠየቀህም። እየተንገዳገድክ እየዳክም ቢሆን ግን እግዚአብሔርን ይዘህ ድረስ። መዝሙረኛው ዳዊት ጻድቅ 7 ጊዜ ይወድቃል ይነሳልም ይላል። ጭቃውን አራግፍና ዛሬውኑ መራመድህን ቀጥል። እነሳለሁ ብለህ ኮመንት ላይ ጻፍልኝ። እስካሁን አልተነሳም? ህይወትህ እንዳይበላሽና አእምሮ ሰላም እንዳያጣ በእነዚህ 5 ነገሮች እርግጠኛ ሁን። 1. ከቤት ስትወጣ መጸለይክን። 2. ስራ ስትጀምር ፈጣሪን ባርክልኝ ማለትህን። 3. ምሳ ስትበላ አመስገንህን። 4. በልብህ ውስጥ የሰዎችን ቂም አለመያዝህን። 5. ማታ ስትተኛ ስለ በደል ይቅርታ መጠየቅህን። ቅዱስ ዮሐንስ አፈወርቅ ቀኑን በጸሎት የጀመረና በይቅርታ የዘጋ ሰው ጠላት በህይወት ውስጥ ክፍተት ሊያገኝበት አይችልም ይላል። ይህንን የዘውትር መመሪያ አድርገው። ቀንህን በበረከት ሌሊትህ ደግሞ በሰላም የተሞላ ይሆናል። አሜን። በሽታውን ያልተናገረ መድኃኒት አይገኝለት። ዳዊት በበደለ ጊዜ አልሸሸም። ንጉሥ ነበር፣ ስልጣን ነበረው፣ ወታደር ነበረው። ጥፋቱን መሸፈን ይችል ነበር። ነገር ግን በእንባው አልጋውን አራሰው። ትልቁ የህይወት ድል የተቀናጀው በኃይሉ ሳይሆን በንስሐው ነው። እግዚአብሔር አምላክ በፊቱ ወድቆ የሚያለቅስ የተሰበረ ልብ ይስጥ። አሜን ይስጠኝ በልና በኮመንት ጻፍልኝ። ፎሎ ማድረግ ደግሞ እንዳትረሳ። ሰው የሚጥልህ እግዚአብሔር ሊያነሳ ሲፈልግ ቢሆንስ? መቅደላዊት ማርያም ወደ ኢየሱስ ስትመጣ ክብር አልነበራትም፣ የሃይማኖት እውቀትም አልነበራትም። ማህበረሰቡም አግልሏት ነበር። ሰው ሁሉ ድንጋይ ጨብጦ ይፈርድባትም ነበር። እርሷ ግን በእንባዋ እግሩን አጠበችው። ዓለም የኮነናትን ሴት በፈጣሪ ፊት ግን ከሁሉ በላይ ጥልቅ ፍቅርን አገኘች። ትልቁ መንፈሳዊ ጥረት የሚለካው በሰው ምስክርነት ሳይሆን ማንም በሌለበት ምድር በልብ ጥልቀት ውስጥ በሚመጣ እውነተኛ ንስሐ ነው። ለንስሐ አብቃኝ በለው። የራስ ባሪያ ነህ ወይስ የጌታ? አይን ያየውን ሁሉ ትፈልጋለህ፣ ስሜት የመራ ቦታ ትሄዳለህ። በምኞት ስትነዳ ነፃነት እየጠፋ እንደሆነ ግን አስተውለኸዋል? ቅዱስ አቡነ ሽኖዳ የስሜት ባሪያ የሆንክ ዕለት ማንም በሰንሰለት ባያስርህም የባርነት ቀንበር ላይ ነህ ብለዋል። ነፃነት ማለት የፈለጉትን ማድረግ ሳይሆን የሚገባውን የመምረጥ ኃይል ነው። በኮመንት ላይ ነፃ አውጣኝ ብለህ በራስ ላይ ስልጣንን ለምን። አሜን። ስልጣን ያድለን። ከውጭ ጠላት በላይ ከውስጥ ወዳጆች ይጠብቅህ። ቃይን አቤልን የገደለው ከሩቅ መጥቶ አይደለም፣ ወንድሙ ነበር። አብሮት ያደገ ነው። በአንድ ገበታ በልተዋል፣ አብረውም መስዋዕት አቅርበዋል። በምቀኝነት ግን ልቡ ተቃጥሏል። በሰው ልጅ ታሪክ የመጀመሪያው እንደሚያፈሰሰው የገዛ ወንድሙ ነው። እግዚአብሔር አምላክ አብረው ካደጉ
ስኬትህን ማየት ከማይቻላቸው የጎን ሾዎች ይጠብቅ። አሜን። ፎሎ ማድረግ ደግሞ እንዳይረሳ።